እንደ አውሮፓውያን አቆጣጠር በ2004 ዓ.ም በህዳር ወር ላይ ሁለት የዩናይትድ ስቴትስ የባህር ኃይል አብራሪዎች በፓሲፊክ ውቅያኖስ ላይ ሲበሩ በራዳራቸው ላይ የታየውን እንግዳ የሆነ በራሪ አካልን እንዲመረምሩ ታዘው ነበር። ፓይለቶቹ በራዳራቸው ላይ የሚያዩት ነገር የአየር ሁኔታን የሚከታተል ፊኛ እንደሚሆን ጠብቀው ነበር። በእርግጥ ያልታወቁ በራሪ አካላት ወይም በተለምዶ ዩኤፍኦ ብለን የምንጠራቸው ነገሮች ይሆናሉ ብለው ፍጹም አልጠበቁም ነበር። ታዲያ ፓይለቶቹ በዚያ ቀን ያጋጠማቸው ነገር በኋላ ላይ በዘመናዊ ታሪክ ውስጥ ከታዩት እጅግ አስተማማኝ ከሆኑ የዩኤፍኦ ግኝቶች አንዱ ሊሆን በቅቷል። ይህ ግኝት ዓለም ስለ ዩኤፍኦ ወይም ስላልታወቁ ፍጥረታት ያለውን አስተሳሰብ እንዲያመዛዝንና እንዲቀይር አስገድደውታል ማለት ይቻላል። ሰላም የኤስሲ ቻናል ተከታታዮች፣ በዛሬው ዝግጅታችን ለዘመናት ሰዎችን ሲያወዛግቡና ሲያስደምሙ ለኖሩት ስለ እነዚህ ዩኤፍኦስ ወይም ዩኤፒስ ተብለው ስለሚጠሩት ፍጥረታት በዝርዝር ለማየት እንሞክራለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆዩ። ለአብዛኛው የ20ኛው ክፍለ ዘመን ሰው ዩኤፍኦ የሚለው ቃል ከባድ ትርጉም ነበረው። ሰዎች ምንነታቸው ያልታወቀ የሚለውን ሳይሆን ያልታወቁ ፍጥረታት የሚያበሩት ባዕድ የጠፈር መንኮራኩር በሚል ቃል ይስማሙ ነበር። እንደ እውነቱ ከሆነ ዩፎ የሚለው ቃል የተፈጠረው በመንግስታትና በሳይንስ ሊቃውንት በቃላት ለመግለጽ አስቸጋሪ የሆኑ በራሪ አካላትን ቀለል ባለ ቋንቋ ለመግለጽ ነበር። ከጊዜ በኋላ ግን ይህ ቃል በፊልሞች በአጭበርባሪዎችና በተጋነኑ ታሪኮች ሊመረዝ ችሏል። ጠንቃቃ ሳይንቲስቶችም ይህንን የተሳሳተ ቃል መጠቀማቸውን አስወግደዋል። ፓይለቶችም በሰማይ ላይ የሚያዩትን እነዚህን በራሪ አካላት ሪፖርት ከማድረግ ተቆጥበዋል። ከዚህም በኋላ መንግስታት ዩኤፍኦ የሚለውን መጠሪያ መጠቀማቸውን በማስወገድ ቃሉን በዩኤፒ ወይም ያልታወቁ የአየር ላይ ክስተቶች በሚል ተክተዋል። ታዲያ ይህንን ያደረጉት ህዝቡን ግራ ለማጋባት ሳይሆን የበለጠ ታማኝነትን ለማትረፍ ነበር። የዚህ ስም መቀየር ዋና ምክንያት አንዳንድ በሰማይ ላይ የሚታዩት አካላት እኛ ከምናውቀው በረራ ፍጹም የተለየና የማይጠበቅ ባህሪን ስለሚያሳዩ ነው። ዘመናዊ ወታደራዊ ዳሳሾች በሰው አይን ላይ ብቻ የተመሰረቱ አይደሉም። ራዳር፣ ኢንፍራሬድ፣ የሳተላይት ውጤትንና ሌሎች በርካታ የማረጋገጫ ስርዓቶችን ይጠቀማሉ። ታዲያ በእነዚህ ማሽኖች ምክንያት አሁን ላይ ባለን ቴክኖሎጂ ልንሰራቸው የማንችላቸውን ነገሮችን በሚገባ መለየት ጀምረዋል። በእነዚህ ማሽኖች ሳቢያ የሚታይ ሞተር የሌላቸው ነገሮችን፣ ምንም አይነት የሙቀት ፊርማዎችን የማያሳዩ ነገሮችን፣ ምንም አይነት ክንፎች የሌላቸው ነገሮችን ሊለዩ ችለዋል። በእነዚህ ማሽኖች የተገኙት አንዳንዶቹ በራሪ አካላት የሰው ልጅ ከሰራቸው ፈጣን በራሪ አካላት በእጅጉ በፈጠነ መልኩ ያለመቆራረጥ ሲበሩ ተስተውለዋል። አንዳንዶቹ ደግሞ ወደ ምድር በእጅጉ ዝቅ ብለው በማንዣበብ እና በቅጽበት ከአይን በመሰወር ከነበሩበት ቦታ ሲሰወሩ ተስተውለዋል። ሌሎቹ ደግሞ የሚበሩበትን ፍጥነት ሳይቀንሱ ከአየር ወደ ውቅያኖስ ውስጥ ሲገቡ ታይተዋል። ታዲያ እነዚህ በራሪ አካላት የሰው ልጅ ድሮኖችን ከመስራቱ አስቀድሞ የታዩ መሆናቸው ነገሩን እጅግ አስፈሪና አስገራሚ ያደርገዋል። እነዚህ እይታዎች በማንኛውም ተራ ሰው የታዩ ሳይሆን በሰለጠኑ ወታደራዊ ባለሙያዎችና ከላይ በጠቀስናቸው ማሽኖችም ጭምር ነው። ይህ ያልታወቁ ፍጥረታት መኖር ጽንሰ ሐሳብ የሳይንስ ልቦለድ ሳይሆን ማቴማቲካሊ ትክክል የሆነ ሐሳብም ጭምር ነው። እኛ ያለንበት ሚልኪዌይ ጋላክሲ እንኳን ብቻውን በመቶ ቢሊዮኖች የሚቆጠሩ ከዋክብትን በውስጡ የያዘ ነው። ብዙዎቹ ከዋክብት ደግሞ በስራቸው ውስጥ ብዙ ፕላኔቶችን የያዙ ናቸው። ከነዚህ ፕላኔቶች መካከል አንዳንዶቹ ሕይወት ሊኖርባቸው በሚችልባቸው ሁኔታዎች ማለትም ሃቢቴብል ዞን በሚባል ውስጥ ይገኛሉ። ከዚህ በፊት ሳይንቲስቶች የሚከተሉትን ድንቅ መረጃዎችን ለማግኘት ችለው ነበር።
በጠፈር ውስጥ ያሉ ኦርጋኒክ ሞለኪውሎችን፣ ከምድር በእጅጉ ርቀው በሚገኙ ጨረቃዎች ላይ ያለን ውሃን፣ ከኛ ምድር ጋር ተመሳሳይ ከባቢ አየር ያላቸው ፕላኔቶችን ለማግኘት ችለው ነበር። ሕይወት በሆነ መልኩ በሆነ ቦታ ላይ ሊኖር ይችላል። ታዲያ ዋናው ጥያቄ ይሄ ሳይሆን በከዋክብት መካከል መጓዝ የሚችል ብልህ ሕይወት አለ ወይ የሚለው ነው። እርግጠኛነት የሚጠፋውም እዚህ ጋር ነው። ህዋ በጣም ግዙፍ የሆነ ነገር ነው። የሰው ልጅ ራሱ በፈጠረው እጅግ ፈጣን የሚባል በራሪ አካልን ተጠቅሞ አቅራቢያ ካለ አንድ ኮከብ ጋር ለመድረስ እንኳን 10,000 ዓመታትን ሊወስድ ይችላል። ስለዚህ የሆነ ነገር ምድርን ለመጎብኘት ሲመጣ ከሰው ልጅ እጅግ የላቀ ቴክኖሎጂን ሊጠቀም አሊያም እስካሁን ድረስ የሰው ልጅ ያልተረዳው ሌላ ሚስጥር አለ ማለት ነው። እስኪ ወደ 2004 ዓመተ ምህረት እንመለስ። ጊዜው የባህር ኃይል አብራሪዎች ዋና አዛዥ የሆነው ዴቪድ ፍራቮር እና ቡድኑ በካሊፎርኒያ የባህር ዳርቻ ላይ በራዳር የታየውን ያልተለመደ በራሪ አካል ለመመርመር አቅጣጫቸውን የቀየሩበት ጊዜ ነው። ከነሱ በታች ያለው ውቅያኖስ በሆነ ነገር የተረበሸ ይመስል የማያቋርጥ እንቅስቃሴ ውስጥ ነበር። ከውሃው በላይ ደግሞ የቲክታክ ከረሜላን ቅርጽ ያለው አንድ ግዙፍ ተንቀሳቃሽ አካል በማይቆራረጥ እንቅስቃሴ ውስጥ ሆኖ በውቅያኖሱ ላይ ሲበር ይመለከታሉ። ይህ ቁስ ክንፎች የሉትም፣ ምንም አይነት የተለየ ምልክትም አያሳይም፣ ጭስ የሚባል ነገርንም አያወጣም። ታዲያ ፍራቮር ወደዚያ ቁስ በሚጠጋበት ጊዜ ያ እንግዳ ነገር በምትኩ ምላሽ መስጠት ይጀምራል። እነ ፍራቮር የሚያሳዩትን ተመሳሳይ እንቅስቃሴም መድገም ይጀምራል። ከዚያም በድንገት ፍጥነቱን በመጨመር ከአካባቢው በሰከንዶች ውስጥ ይሰወራል። ከጥቂት ደቂቃዎች በኋላም የራዳር ኦፕሬተሮች ያንን እንግዳ ቁስ ካለበት 60 ማይል ርቆ ያገኙታል። እኛ ሰዎች የትኛውንም ቴክኖሎጂ ተጠቅመን ያ እንግዳ ነገር መጀመሪያ ካለበት ቦታ አሁን ወዳለበት ቦታ ላይ ለመድረስ በከፍተኛ ፍጥነት ብንጓዝ እንኳን ብዙ ደቂቃዎችን ይፈጅብን ነበር። ሆኖም ያ ቁስ በሰከንዶች ውስጥ በዚያ ቦታ ላይ ሊገኝ ችሏል። ታዲያ ይህ ገጠመኝ በእጅጉ ታማኝ የሚያደርጉት ነገሮች አሉ። በመጀመሪያ ደረጃ ይህ እይታ በራዳር ውስጥ የተቀረጸና የተቀዳ መሆኑ የመረጃው እሙንነትን የሚገልጽ ነው። በሁለተኛ ደረጃ ይህ ክስተት በበርካታ አብራሪዎች ዘንድ መታየቱ ሌላው ጠንካራ ማስረጃ ነው። ከዚህ በተጨማሪ ደግሞ ይህ ክስተት በኢንፍራሬድ እይታ የታገዘ መሆኑ የክስተቱ ዋና መረጋገጫ እንዲሆን አድርጎታል። ከዓመታት በኋላም ይህ ክስተት በአሜሪካ መንግስት በይፋ እውቅና ለማግኘት በቅቶ ነበር። በእርግጥ በጉዳዩ ላይ ምንም አይነት ማብራሪያ የተሰጠ ነገር ባይኖርም ቁሱ ሰው ሰራሽ እንዳልሆነና ስለምንነቱ ግን አንዳችም መረጃ እንደሌለ ማረጋገጫ ተሰጥቶበታል። የቲክታክ ክስተት ዝነኛ የሆኑት እንግዳ ፍጥረቶች መኖራቸውን ስለሚያረጋግጥ ሳይሆን በሰማይ ላይ እንዲሁም በውቅያኖሶች ውስጥ እስካሁን ያልተረዳናቸው ክስተቶች እንዳሉ የሚያረጋግጥ ነው። ይህ ብቻ ሳይሆን ሳይንቲስቶችና መንግስታት እነዚህ እንግዳ ነገሮች እንደሌሉ በማስመሰል ፈንታ አሁን ላይ በነገሮች ላይ ሙሉ ለሙሉ እርግጠኛ መሆን እንደማይቻል አምነዋል። ታሪክ እንደሚያሳየን የዛሬዎቹ ምስጢሮች ብዙውን ጊዜ የነገ ሳይንስ እንደሚሆኑ ነው። አስታውሱ፣ መብረቅ በአንድ ወቅት መለኮታዊ ነበር። ጀርሞች በአንድ ወቅት ምናባዊ ነበሩ። ምድር በአንድ ወቅት የሁሉም ነገር ማዕከል እንደሆነች ይታመን ነበር። አሁን ላይ ለማመን የሚከብደው ያልታወቁ ፍጥረታት ምድርን መጎብኘታቸው አይደለም። ከዚያ ይልቅ ስለ አንድ ነገር ያለውን እውነታ ሙሉ ለሙሉ አለማወቃችን የበለጠ የሚያስፈራ ነው። እነዚህ ዩኤፍኦ ወይም በአሁኑ አጠራራቸው ዩኤፒ ብለን የምንጠራቸው አካላት ምናልባትም የሰው ልጅ ገና ያልደረሰበት የላቀ ፊዚክስ ወይም የሰው ልጅ ገና ያላወቃቸው የተፈጥሮ ክስተቶች ወይም ደግሞ የሰው ልጅ ወደፊት ገና የሚማራቸው ክስተቶች ሊሆኑ ይችላሉ። የአጽናፈ ዓለሙ የሰው ልጅን ሁሌም እንዳስደመመ ነው፣ ወደፊትም ማስደመሙን ይቀጥላል። ስለዚህ ሰዎች
ስለ ዩኤፒ ወይም ባዕድ አካላት ምንነት ቢጠይቋችሁ ግልጽና ሐቀኛው መልስ የሚሆነው ዩኤፎዎች እና ዩኤፒዎች የባዕድ አገር ፍጥረታት ማረጋገጫ ሳይሆኑ መልስ ያልተሰጣቸው ጥያቄዎች ማረጋገጫ ናቸው የሚል መሆን አለበት። የሰው ልጅ አሁንም በአጽናፈ ዓለም ውስጥ የት እንዳለ እየተማረ ነው። ፍለጋው ገና ጀመር እንጂ አላበቃም።